ራሻ ውስጥ ለመጠጥ ብላ ሰውን እስከ መግደል የደረሰች አንድ ሴት ነበረች። እናንቺ ሴት ባላግብታ ትኖር ነበረ። ባላግብታ መጠጥ መጠጣቷን አላቆመችም። ኮንቲኒየስሊ ነበር መጠጥ የምትጠጣው። ከዛ ባሏ አንድ ቀን በደንብ ነገሮችን ሲገነዘብ እቺ ሴትዮ ሁሌ መጠጥ ትጠጣለች እና ደግሞ ያላቸውን ገንዘብ በሙሉ እያባከነች ነው። ስለዚህ እቺ ሴትዮ ምንም አትሰራልኝም አልፈልጋትም ብሎ ይተዋታል ማለት ነው። ምን ላድርግ ብላ ታስባለች። ምክንያቱም ያለ መጠጥ መኖር አትችልም። በቃ ሙሉ ህይወቷን ስትጠጣ ነው የኖረችው። ከዛ በኋላ ምን አሰበች? ለምን አሮጊትና ሽማግሌ ሰዎች እየፈለኩኝ እነሱን ማግዝ መስዬ የእነሱን ንብረት ዘርፌ ያላቸውን ነገር ወስጄ ለምን አልጠጣበትም የሚል ሀሳብ ላይ ደረሰች። ከዛ በኋላ መንገድ ላይ አንድ ቀን እየሄደች የሆኑ አሮጊት ሴትዮ የሆነ እቃ ተሸክሞ ከብዷቸው ምናምን ታያለች። ስለዛ እሷ ምን አለች? የሚገርም አጋጣሚ ያገኘዋለች ማለት ነው። ከዛ በኋላ ሄዳ ተቀበለቻቸው። የሚያግዝ ሰው መስላ ምናምን ማለት ነው። ቤቶት ላድርስልዎት እንደማለት ማለት ነው። ብቻ አገዘቻቸው ምናምንና ቤታቸው ሄደች። ቁጭ በይ ልጅ ያገሽኝ ሻይ ላፍላልሽ ምናምን ብለው ወደ ኪችን ሲሄዱ እሷ ከኋላቸው መታ ባንግ መታቻቸው። ሴትዮዋ ይሞታሉ። ከዛ በኋላ ቤት ውስጥ ያለውን ነገር መበርበር ጀመረች ማለት ነው፣ ብር ፍለጋ።